ዘመኑ 303 ዓመተ ምህረት ነው። የሮማ ግዛት በጨለማ ተውጣለች። አየሩ በክርስቲያኖች ደም ሽታ ታውዷል። ጨካኙ ንጉሥ ዲዮቅልጥያኖስ በክርስቶስ ስም የሚያምኑ ሁሉ እንዲገደሉ፣ አብያተ ክርስቲያናት እንዲቃጠሉ፣ መጻሕፍትም ወደ እሳት እንዲጣሉ አዋጅ አውጥቷል። በዚህ የፍርሃት ዘመን ከፍልስጤም ልዳ የተገኘ አንድ ወጣት ዓለምን የሚቀይር እርምጃ ለመውሰድ ተዘጋጅተዋል። ስሙ ጊዮርጊስ ይባላል። ገና በሃያዎቹ ዕድሜ መጀመሪያ ላይ የሚገኝ መልከ መልካምና በጦር ሜዳ ጀግንነቱ የተመሰከረለት የንጉሡ የክብር ዘብ አዛዥ ወጣት ነው። ጊዮርጊስ ከከበርቴ ቤተሰቦች የተወለደ ገና በ24 ዕድሜው የዓለምን ግማሽ ለሚገዛው የሮም ንጉሥ የክብር ዘብ አዛዥ ለመሆን የበቃ ሀብትም ሥልጣንም የተረፈረፈለት ታናሽ ጌታ ነበረ። ታዲያ የንጉሡን ጸረ ክርስቲያናዊ ጭካኔ አዋጅ ሲሰማ ጊዮርጊስ ከወላጆቹ ለተቀበላት የክርስትና እምነቱ ለመቆም ተነሳ። ያ ሁሉ ሀብትና ሥልጣን፣ ያ ሁሉ ዝናና ከፍታ እንደ ትቢያ ናቀው። ንጉሡ ዲዮቅልጥያኖስን ለመጋፈጥ ወሰነ። የንጉሡን አዋጅም አልተቀበለም። ሀብቱንና ንብረቱን ሁሉ ለድሆች አካፈለ። ባሮቹም ነፃ ወጣ። ለሚመጣው መስዋዕትነትም ራሱን አዘጋጀ። 70 ነገሥታት በተሰበሰቡበት ጣዖታት በቆሙበት የንጉሥ አደባባይ ላይ ጊዮርጊስ በድፍረት ቆመ። የንጉሡን የሞት አዋጅ ወረቀት በሕዝብ ፊት ቀዳዶ ጣለው። እኔ ክርስቲያን ነኝ፣ እኔ የክርስቶስ ወታደር ነኝ፣ አማልክቶቻችሁ አጋንንት ናቸው፣ ሰማይና ምድርን የፈጠረ ግን ኢየሱስ ክርስቶስ ነው ብሎ ጮኸ። ንጉሡ በንዴት ተንቀጠቀጠ። የሚወደው የጦር አዛዥ አምላኩን ክዷልና። የመከራ መጋረጃውም ተከፈተ። ዲዮቅልጥያኖስ ጊዮርጊስን ራቁቱን አድርጎ በእንጨት ላይ እንዲሰቅሉትና የሰውነቱን ሥጋ እስኪላጥ ድረስ እንዲገርፉ ታዘዘ። ደሙ እንደ ውሃ ሲፈስ በቁስሉ ላይ ጨውና ኮምጣጤ ያፈሰሱበት። ጊዮርጊስ ግን ስለ ስሙ መከራን ለመቀበል የተገባኝ ሆኜ ስለተገኘው ደስ ይለኛል እያለ ይጸልይ ነበር። ሕመሙም በጸሎት አሸነፈው። ንጉሡ ጊዮርጊስን ለማሸነፍ ሰይጣናዊ ጥበብ ተጠቀመ። 2 አፍ ባላቸው ስለታም ሰይፎችና ችንካሮች የተሞላ እጅግ የሚያስፈራ መንኮራኩር አዘጋጀ። ጊዮርጊስም በዚያን ላይ አስረው አሽከረከሩት። የቅዱሱ አጥንቶች ተሰባበሩ፣ ሥጋውም ተቆራርጦ መሬት ላይ ወደቀ። ንጉሡና ሰራዊቱ ጊዮርጊስ የሞተ መስሏቸው በደስታ ጮኹ። ነገር ግን በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም እንዳለ ልበ አምላከ ዳዊት ድንገት ነጎድጓድ ሆነ፣ ብርሃን ፈነጠቀ። የመላእክት አለቃ ቅዱስ ሚካኤል ወርዶ ቅዱስ ጊዮርጊስ እንዳሰሰው የተፈጨው ሥጋውና አጥንቱ ተመልሶ እንደገና ሕያው ሆነ። ጊዮርጊስ ከሞት ተነስቶ ወደ ንጉሡ አደባባይ ሲገባ አደባባዩ በድንጋጤ ጸጥ ረጭ አለ። ይህንን ያዩ በሺህ የሚቆጠሩ ወታደሮች በክርስቶስ አመኑ። በሕያው እግዚአብሔር ኃይል የተደናገጡት ነገሥታት አትናሲዮስ የተባለውን ታላቅ ጠንቋይ አስጠሩ። አትናሲዮስ አንጀትን የሚበጥስ አጥንትን የሚያቀልጥ አስፈሪ መርዝ በጽዋ አዘጋጅቶ ሰጠው። ጊዮርጊስ ግን የሚገልም ነገር ቢጠጡ ምንም አይጎዳቸውም የሚለውን የእግዚአብሔር ቃል በማመን ጽዋውን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በማለት በመስቀል ምልክት ባርኮ ጠጣው። ጠንቋዩ አትናሲዮስ ጊዮርጊስ ወድቆ ይሞታል ብሎ ቢጠብቅም ቅዱሱ ግን ፊቱ እንደ ፀሐይ ያበራ ቆሞ ነበር። መርዙ እንደ ማርና ወተት ጣፈጠው እንጂ አልጎዳውም። ይህን አስደናቂ ታምር ያየው ጠንቋዩ አትናሲዮስ ይህ ሰው እውነትም የእግዚአብሔር ሰው ነው አለ። መርዙን የሻረውን አምላክ አምኖ በዚያው ቅጽበት ሰማዕትነትን ተቀበለ። የንጉሡ ልብ ግን እንደ ፈርዖን ደነደነ። አምላክህ እውነት ከሞት የሚያድን ከሆነ ከክርስቶስ ልደት በፊት የሞቱትን አጥንታቸውን የነቀዘውን እነዚህ ሙታን ከመቃብር ያስነሳልህ በማለት ጊዮርጊስን ፈተነው። ቅዱስ ጊዮርጊስም በጉልበቱ ተንበርክኮ እንባውን እያፈሰሰ ወደ ፈጣሪው ጸለየ። ወዲያው ምድር ተንቀጠቀጠች። የመቃብሮች ድንጋዮች ተሰነጠቁ። ከ400 ዓመታት በፊት የሞቱ ሰዎች ነፍሳቸውን ተመልሳ ከመቃብር ወጡ። ሕዝቡ በድንጋጤ ሲሸሽ የተነሱት ሰዎች ስለ ገሃነም እሳት አስከፊነት እና ስለ ክርስቶስ አዳኝነት መስክረው በቅዱስ ጊዮርጊስ እጅ ተጠመቁ። የእግዚአብሔር ስም በሮማ አደባባይ ላይ
ከፍ ከፍ አለ። ተስፋ የቆረጠው ዲዮቅልጥያኖስ ግን ጊዮርጊስን ለማማለል የሚፈልገውን ያክል ወርቅና ብዙ ባሮች እንደሚሰጠው ቃል ገባለት። ለጣዖታቱ እንዲሰግድም በሽንገላ ወደ አፖሎ ቤተ ጣዖት ወሰደው። ቅዱስ ጊዮርጊስ ግን ወደ ጣዖቱ ቀርቦ በውስጡ ያለውን ጋኔን አንተ አምላክ ነህን? አለው። ጋኔኑም እኔ አምላክ አይደለሁም፣ አምላክስ አንተ የምታመልከው ኢየሱስ ክርስቶስ ነው ብሎ ሲጮህ የንጉሡ የድንጋይ ጣዖታት ሁሉ ተሰባብረው መሬት ላይ ወደቁ። በመጨረሻም ንጉሡ እጅግ ተበሳጨ። ማድረግ የሚችለውም አንድ ነገር ብቻ ነበር፣ የቅዱሱን አንገት በሰይፍ ማስቆረጥ። ሚያዝያ 23 303 ዓመተ ምህረት ቅዱስ ጊዮርጊስ ለክርስትና እምነቱ በጽናት ቆሞ ክርስቲያናዊ ጽናት ለዓለም አስተምሮ አንገቱን ለሰይፍ ሰጠ። ደሙ መሬት ላይ ሲንጠባጠብ መላእክት በዝማሬ ተቀበሉት። የማይጠፋውን ክርስቲያናዊ የሕይወት አክሊል ተቀናጀ። የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ ለ7 ዓመታት ሙሉ 70 ነገሥታትን በጽናት አሸነፈ። ዛሬስ እኛ ላሉብን ክርስቲያናዊ ፈተናዎች በጽናት ለመቆም ምን ያክል ዝግጁ ነን? በሕይወታችን ለሚያጋጥሙ ፈተናዎችስ እንዴት እየቆምን ነው? የሰማዕታት አለቃ የቅዱስ ጊዮርጊስ ረድኤትና በረከት ከሁላችን ጋር ይሁን። አሜን። ቪዲዮን ከወደዳችሁት ላይክ በማድረግና ለሌሎች በማካፈል ተባበሩን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።